ሰላም ጤና ይስጥልኝ ወዳጆቼ ዛሬ ከቢቢሲ አማሪክ ሊያገኘሁትን ጽሑፍ ላጋራችሁ ብዬ ነው። አብራችሁን መቆየታችሁ እጅግ ያስደስተኛል። ሳውዲ አረቢያ 5 ተጨማሪ ኢትዮጵያውያንን በሞት ቀጣች። የሳውዲ አረቢያ ሀገር ውስጥ ጉዳይ ሚኒስቴር 5 ተጨማሪ ኢትዮጵያውያንን በሞት መቅጣቱን አስታወቀ። ወደ ሳውዲ አረቢያ አደንዛዥ ዕፅ በድብቅ ሲያስገቡ ተይዘዋል የተባሉት ኢትዮጵያውያን በሞት የተቀጡት ሰኞ ሐምሌ 20 2018 ዓ.ም በአሲር ግዛት መሆኑን የሀገር ውስጥ ጉዳዮች ሚኒስቴር ገልጿል። በቅርብ ጊዜ ወዲህ በሳውዲ መንግስት የሞት ቅጣት የተፈጸመባቸው ኢትዮጵያውያን ቁጥር 17 ደርሷል። በዚህ ቀደም ሰኔ 16 5፣ ሰኔ 1 4፣ ሚያዝያ 13 2018 ዓ.ም ደግሞ 3 ኢትዮጵያውያን የሞት ቅጣት ተፈጽሞባቸዋል። የሳውዲ የሀገር ውስጥ ጉዳይ ሚኒስቴር በመግለጫው የጸጥታ አካላት ወንጀለኞቹን በቁጥጥር ስር አውለው ባደረጉት ምርመራ ጥፋቱን መፈጸማቸው በመረጋገጡ ክስ እንዲመሰረትባቸው ተደርጓል ብሏል። የፍርድ ቤቱ ውሳኔ ላይ ይግባኝ ተጠይቆ የነበረ ቢሆንም የጠቅላይ ፍርድ ቤቱ ብይኑን በማጽናቱና በሸሪዓ ሕግ መሰረት የንጉሳዊ ትዕዛዙ ተፈጻሚ እንዲሆን መደረጉ ተገልጿል። ሚኒስትሩ የሞት ቅጣቱ ዓላማ የዜጎችን ደህንነት ለመከላከልና ነዋሪዎችን ከአደንዛዥ ዕፅ አደጋ ለመጠበቅ እንዲሁም አደንዛዥ ዕፅን ለሚያዘዋውሩና ለሚያስፋፉ አካላት በሕግ የተደነገጉትን እጅግ ከባድ ቅጣቶች ተፈጻሚ ማድረግ መሆኑን በመግለጫው ላይ ጠቅሷል። ከዚህ ቀደም ሁማን ራይትስ ዎች ሐሚስ ሙሻይት በተባለው እስር ቤት ቢያንስ 63 ኢትዮጵያውያን ከአደንዛዥ ዕፅ ጋር በተያያዘ የሞት ቅጣት እንደተጋረጠባቸው በማስጠንቀቅ መግለጫ አውጥቶ ነበር። የሰብአዊ መብት ተሟጋቹ ይህንን መግለጫ ካወጣ በኋላ 14 ኢትዮጵያውያን በሞት ተቀጥተዋል። የመገናኛ ብዙሃን ከ200 በላይ ኢትዮጵያውያን በሐሚስ ሙሻይት እስር ቤት የሞት ቅጣታቸውን እየተጠባበቁ መሆኑን ዘግበዋል። ነገር ግን ይህ ቁጥር በሰብአዊ መብት ተሟጋች ድርጅቶች በገለልተኝነት አልተረጋገጠም። እንደ ሳውዲ ባለስልጣናት ገለጻ ከሆነ ኢትዮጵያውያኑ ሞት የተፈረደባቸው ሐሺሽ ይዘው በመገኘታቸው ነው። በሁማን ራይትስ ዎች ከፍተኛ የስደተኞች መብቶች ተመራማሪ የሆኑት ናዲያ ሃርድማን ሳውዲ አረቢያ አመፅ ያልተቀላቀለባቸው ወንጀሎችን ፈጽሞ የተገኙ የውጭ ዜጎችን ከፍርድ በኋላ መሰረታዊ የፍትህ ሂደትን በመከልከል በሞት ለመቅጣት ያላት ቁርጠኝነት ለመብቶቻቸውና ለሕይወታቸው ከፍተኛ አክብሮት አለማሳየቷን ያስረዳል በማለት ዓለም አቀፍ አገሮች ጣልቃ እንዲገቡ ጥሪ አቅርበዋል። ዓለም አቀፍና የኢትዮጵያ የሰብአዊ መብቶች ተሟጋቾች ቡድኖች፣ የሃይማኖት መሪዎች፣ ሲቪል ሶሳይቲ ድርጅቶችና መንግስት የሳውዲ መንግስት ለስደተኞቹ ምህረት አድርጎ ወደ ሀገራቸው እንዲመለሱ እንዲፈቅድ ጠይቀዋል። የኢትዮጵያ ውጭ ጉዳይ ሚኒስቴር በቅርቡ ባወጣው መግለጫ የሞት ፍርድ የተፈረደባቸውን ስደተኞች በሚመለከት ከሳውዲ ባለስልጣናት ጋር በቅርበት እየሰራ መሆኑን አስታውቋል። ሚኒስትሩ ሐምሌ 6 2018 ዓ.ም ባወጣው መግለጫ የኢትዮጵያ መንግስት ከሳውዲ አረቢያ ከሚመለከታቸው አካላት ጋር የህግ ሂደት ላይ ያሉና የፍርድ ውሳኔ የተላለፈባቸው ኢትዮጵያውያንን በተመለከተ ከሚመለከታቸው የሀገሪቱ ባለስልጣናት ጋር በቅርበት እየተነጋገረ መሆኑን አስታውቋል። በተጨማሪም ሪያድ ውስጥ በሚገኘው ኤምባሲና በጅዳ ቆንስላ ጽሕፈት ቤት አማካኝነት አስቸጋሪ ሁኔታዎች ለገጠሟቸው የኢትዮጵያን ዜጎች ሰብአዊነትን ከግምት ያስገባ እርምጃ እንዲወሰድ የሚደረገው ጥረት መቀጠሉን ገልጿል። በዲፕሎማሲያዊ ቢሮዎች አማካኝነት ኢትዮጵያውያኑ የቆንስላ ድጋፍ እንዲያገኙ ለማድረግና ተገቢውን መፍትሄ ለማስገኘት ከሚመለከታቸው የሳውዲ ባለስልጣናት ጋር መደበኛ ግንኙነትና ገንቢ ውይይት እየተካሄደ መሆኑንም ጠቅሷል። ሚኒስቴር መስሪያ ቤቱ እንደሚገልጸው ጥረቶች ሳውዲ ውስጥ ፍርድ የተላለፈባቸው በአጠቃላይ 1971 ኢትዮጵያውያን ንጉሳዊ ምህረት እንዲያገኙ አስችሏል። እነዚህን ኢትዮጵያውያን ወደ ሀገራቸው የመመለስ ተግባር መጀመሩንም በመግለጫው አንስቷል። አክብራችሁ ስለተከታተላችሁኝ በጣም አመሰግናለሁ። በሚቀጥለው እስከምንገናኝ ቸር ይግጠመን።